ሰላም ሰላም መሃሪ ነኝ መሃሪ ብራዘርስ ከብራዘርስ ኢንጂነሪንግ ይሄን የሚመለከት ሰው እህት ወንድም ሊሆን ይችላል በጣም እናስገርመዋለን ያለን ኢነርጂ ያለን ብቃት ማለት ከእግዚአብሔር የተሰጠን ብቃት ለምን ምክንያቱን ስነግራችሁ በመላው ኢትዮጵያ ዘመናዊ ግብርናን ለማስጀመር እየተንቀሳቀስን የምንገኝ ወጣቶች መሆናችን ሌላውን ኢንስፓየር ያደርጋል መሃሪ ብራዘርስ እንግዲህ በዚህ አመት ብቻ ከ16000 ኪሎ ሜትር በፕሌን በእግር በመኪና ያረግነው ጉዞ ተደምሮ 16500 ምናምን ደርሶ ስለዚህ ይሄ ሁሉ ምንድነው በኢትዮጵያ ዘመናዊ ግብርናን ለማስጀመር ነው አሁን የምትመለከቱት ወደ ጉራጌ ዞን ወደ እነሞር ወረዳ መና የሚባል ሰፈር ላይ ኤቢ ዞኖች ፋርም አላቸው እዛ በመንሄድበት ሰዓት እንግዲህ አሳያቸው መኪናው ትልልቅ መኪና ከኋላውና ትንንሽ መኪና ስለማይገባ በዚህ ነበር ስንሄድ የነበረው እሱም ስለዘነበበት እንግዲህ መኪናው ቆሟል አጋጣሚ እንግዲህ በራ ላይ ልናድር ነው ማለት ነው ስለዚህ ይሄን ድካማችንን ላይክ ፎሎ ሼር በማድረግ ነገ አዳዲስ ቪዲዮ ይሰራላችኋል አመሰግናለሁ